ኦኬ ዛሬ ደግሞ ቪዲዮዬን ትንሽ አስገራሚ በሆነ መረጃ በጀምርላችሁ ደስ ይለኛል። መረጃው ምንድነው እንግዲህ በ2022 በአሜሪካና በተለያዩ የዓለም ሀገራት የተሰራ አንድ ጥናት ነው። እንግዲህ የጥናቱ ውጤት ምንድነው የሚለው በዋናነት በግንኙነት ውስጥ ካሉ እንግዲህ በትዳር የሚሆን በፍቅር ግንኙነት ማለታችን ነው። በዚህ ውስጥ ካሉ ሰዎች መካከል ከ40% በላይ የሚሆኑ ሰዎች በጓደኞቻቸው ላይ ይወሰልታሉ የሚል ነው። እንግዲህ የኛ ሀገር አልተሰራም ጥናቱ ላይ የኛ ሀገር ቢሰራ ሜቢ ከ40 ሊበልጥ ይችላል ወር ከ40 ደግሞ ሊያንስ ይችላል። እንግዲህ እኛ የምንፈልገው ምንድነው ጥናቱ ያስቀምጠው ሌላኛው ወሳኝ ሀሳብ ነው። ይሄ ሀሳብ ምንድነው ካላችሁኝ እነዚህ ሰዎች ወይም ደግሞ ከ40% በላይ የሚሆኑት ሰዎች በትዳርና በፍቅር ተጣማሪያቸው ላይ እንዲወሰልቱ ወይም ደግሞ ቺት እንዲያደርጉ የሚያደርጋቸው ምክንያቶች ምንድናቸው የሚለው ነውና በዛሬ ቪዲዮ ላይ ይሄንን ጥናት እንዲሁም ደግሞ ሌሎች መረጃዎችን መሰረት በማድረግ ሰዎች በትዳር የሚሆን በፍቅር ግንኙነት ውስጥ እያሉ ቺት እንዲያደርጉ ወይም ደግሞ እንዲወሰልቱ የሚያደርጓቸውን 6 ዋና ዋና ጠንካራ ምክንያቶች ነው የምናየው። እንግዲህ እነዚህ ምክንያቶች ማወቅ በጣም ወሳኝ የሚሆነው ለምንድን ነው ካላችሁኝ ብዙ ጊዜ የፍቅር የሚሆን የትዳር ግንኙነት የሚፈርሰው እነዚህ ምክንያቶች ገና ከጅምሩ ወይም ደግሞ early stage ላይ እያሉ ማወቅ ባለመቻሉና እነሱን ለማስተካከል ባለመቻሉ ስለሆነ ነው። እንግዲህ ሁል ጊዜ እንደምነው ቪዲዮውን ከመጀመራችሁ በፊት ቻናሏን ሰብስክራይብ በወዳጅነት ቪዲዮውን ደግሞ ላይክ እና ሼር በማድረግ ጀምሩ። በጣም ደስ ይለኛል፣ አበረታታለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። እነዚህን 6 ዋና ዋና ምክንያቶች ወደ መዘርዘር በቀጥታ ገባለሁ። መጣሁ። እንግዲህ አሁን በቀጥታ የምገባው ወዴት ነው? ሰዎች በግንኙነት ውስጥ እያሉ ወይም ደግሞ ኢቨንት ዳር ውስጥም እያሉ በትዳራቸው ላይ ወይም ደግሞ በግንኙነቱ ላይ እንዲወሰልቱ ወይም ደግሞ ቺት እንዲያደርጉ የሚያደርጓቸውን 6 ዋና ዋና በጥናት የተለዩ ምክንያቶችን ወደ መዘርዘር ነው የምገባው ማለት ነው። በቀጥታ ከመጀመሪያው ልነሳ። የመጀመሪያው ምክንያት ምንድነው ካላችሁኝ በፊት የነበረ ያልተዘጋ የፍቅር ግንኙነት ካለ ነው። እንግዲህ ይሄ ምን ማለታችን ነው? ሰዎች በተለያየ ምክንያት የጀመሩት የፍቅር ግንኙነት ምናልባትም ከነሱ አቅም በላይ በሆነ ምክንያት ሊቋረጥ ይችላል። እንዲህ አይነት ሁኔታ ሲፈጠር የፍቅር ስሜቱ ሁለቱም ጋራ ሊኖር ይችላል ወይም ደግሞ ተዳፍኖ ነው ሊቀጥል የሚችለው። እነዚህ ሰዎች እንግዲህ ከጊዜ በኋላ ሌላ አዲስ የፍቅር ግንኙነት ውስጥ መግባታቸው አይቀርም እንደ ሰው። ነገር ግን ችግሩ ምንድነው? አዲስ የፍቅር ግንኙነት ውስጥ ከገቡ በኋላ ያ የድሮ የፍቅር ተጣማሪያቸው ወይም ደግሞ የፍቅር አጋራቸው ከሆነ ጊዜ በኋላ ከነሱ ጋር የሚገናኙበት እድል ከተፈጠረ ያንን የድሮውን የፍቅር ግንኙነት የማስታወስና የፍቅር ስሜቱ የማገርሸት ዝንባሌ ወይም ደግሞ ሪላፕስ የማድረግ ዝንባሌ ይኖረዋል። ስለዚህ አንድ ሰው በፍቅር ወይም ደግሞ በትዳር ግንኙነት ውስጥ እያለም ቢሆን በፊት የወደው የነበረውን ሰው ወይም ደግሞ ተወደው የነበረውን ሰው ከጊዜ በኋላ የምታገኝበት አጋጣሚ ቢፈጠር ከዛ ሰው ጋር ወይም ደግሞ ከዛች ሴት ጋር ግንኙነቱን የማደስ እድል በከፍተኛ ሁኔታ ይኖራል። ቢኮዝ የፍቅር ስሜቱ ሁለቱም ጋር ስላለ ማለት ነው። ስለዚህ የመጀመሪያው ምክንያት ምንድነው ማለት ነው? በፊት ያልዘጋ ነው የፍቅር ስሜት ወይም ደግሞ የፍቅር ግንኙነት ካለ ምቹ ጊዜ ሲያገኝ የማገርሸት ወይም ደግሞ ሪላፕስ የማድረግ እድል ስለሚኖረው አሁን ባለን የፍቅር ወይም ደግሞ የትዳር ግንኙነት ላይ እንድንወሰልት ያደርገናል ማለት ነው። የመጀመሪያው ምክንያት ይሄ ነው። ሁለተኛው ምክንያት ደግሞ ምንድነው ካላችሁ በቀል ነው ወይም ደግሞ ሪቬንጅ የምንለው። ይሄን ነገር በምሳሌ ላምጣላችሁ። ለምሳሌ ብዙ ጊዜ የተለመደ ወንድ ነው ግንኙነት ሲጀምር የሚጠይቀው ወይም ደግሞ የሚጀነጅ ነው ማለት ነውና የሚጠይቃት ሴት ግን በጣም የምታስለፋው ቢሆን ወይም ደግሞ በተደጋጋሚ እምቢ የምትለው ቢሆን ይሄ ሰውዬ የሚያዳብረው ምን አይነት ስሜት ይኖራል? አሉታዊ ስሜት ይኖራል። እንዲሁም ደግሞ ለምሳሌ ሴቷ ግንኙነቱ ከመጀመሩ በፊት ወንዱ በሚጠይቃት ጊዜ የምትመልስበት መንገድ ወይም ደግሞ እሱን የምትናገርበት መንገድ አሉታዊና ስሜትን የሚጎዳ ከነበረ ለምሳሌ አንተ ደረጃ አይደለም ኦር እኔ እንዳንተ አይነት ወንድ ብዙም ስሜት አይደለም የሚሉ እና የመሳሰሉ አይነት ምላሾችን የምትሰጠው ከሆነ እንግዲህ ይሄ ወንድ የሚያዳብረው አሉታዊ ስሜት መኖሩ ግልጽ ነው። ከጊዜ በኋላ ግን ይሄ ወንድ ሰምሮለት ግንኙነት ውስጥ ቢገባ ልክ እጁ ማስገባቱን እርግጠኛ ከሆነ በኋላ ምንድነው የሚያዳብረው? በቀጥታ እነዚህን ስሜቶች የማጥራት ወይም ደግሞ የማካካስ ፍላጎት ወይም ደግሞ የበቀል ስሜት ውስጥ የመግባት ዝንባሌ ይኖረዋል።
እንግዲህ ይሄ ወንድ ምንድነው የሚያደርገው? ግንኙነቱ ላይ እርግጠኛ ከሆነና ያችን ጠይቃት የነበረችውን ሴት በእጁ ካስገባ በኋላ በፊት ትናገረው የነበረውን ንግግር ወይም ደግሞ አሉታዊ ንግግሮችን ለማካካስ ወይም ደግሞ እሱን እንደመበቀያ ምን ሊያደርግ ይችላል? በቀላሉ በእሷ ላይ ሌሎች ሴቶችን ሊደርብ ወይም ደግሞ ቺት ሊያደርግ ይችላል ማለት ነው። እንግዲህ ጥናቶች ያሳዩት ምክንያት ይሄ ነው አንደኛው። ሁለተኛ የበቀል ማሳያ መንገድ ደግሞ ምንድነው? የተቃራኒ ጾታ ጥላቻ ያለባቸው ሰዎች ከሆኑ ነው። ለምሳሌ ምን ማለት ነው? ሴቶችን በጣም የሚጠላ ወንድ ቢሆን እንግዲህ በአስተዳደጉ በእንጀራ እናት አድጎ ሊሆን ይችላል፣ ወይም በሴቶች በታላቅ እህቶቹ እየተጨቆነ አድጎ ሊሆን ይችላል። ብቻ በኤኒ ሪዝን ሴቶችን የሚጠላና መበቀል የሚፈልግ ወንድ ቢሆን ግንኙነት ውስጥ ከገባ በኋላ በአንድ ሴት የመርጋት እድል አይኖረውም። ቢኮዝ ሴቶችን ዶሚኔት የማድረግ ወይም ደግሞ የመቆጣጠርና እነሱ ላይ ያለውን የበላይነት ስሜት ማረጋገጥ ስለሚፈልግ አንድ ሴት ላይ የመርጋት ዝንባሌ አይኖረውም። ስለዚህ ግንኙነት ውስጥ ገብቶ ሌሎች ሴቶችንም ሊያይና በግንኙነቱ ላይ ቺት ሊያደርግ ይችላል ማለት ነው። ይሄ ሎጂክ ለሴቶችም ይሰራል። ስለዚህ በአጠቃላይ የበቀል ስሜት በግንኙነት ላይ አንድ ሰው ቺት እንዲያደርግ ወይም ደግሞ እንዲወሰልት ያደርጋል ማለት ነው። ሶስተኛው ምክንያት ደግሞ ሱስ ነው። በቃ ሱስ እንግዲህ እንደማንኛውም ሱስ ሴክሹዋል አዲክቲቭ ቢሄቪየር ይባላል። እንግዲህ ይሄ ምን ማለት ነው? ጾታዊ ግንኙነትን ከተለያዩ ሰዎች ጋራ የማድረግ ሱስ ወይም ደግሞ አዲክሽን እንደማለት ነው እና እንዲህ አይነት የስነ ልቦና እክል ወይም ደግሞ ችግር ያለበት ሰው እንግዲህ ምንም አይነት ጥሩ ግንኙነት ውስጥ ቢሆን ሌላ ሰው ጋር የመሄድ ወይም ደግሞ በግንኙነቱ ላይ ቺት የማድረግ ባህሪ ይኖረዋል። ሴትም ብትሆን እንደዛው ማለት ነው። ስለዚህ እንዲህ አይነትን ሰው በምንም አይነት መንገድ ልትመልሱት አትችሉም። ወይም ደግሞ ግንኙነቱን ወይም ደግሞ የትዳር ህይወቱን የቱንም ያህል ጥሩ ብታረጉለት ወይም ደግሞ ጥሩ ብታረጉላት አዲክሽን ነውና ወይም ደግሞ ሱስ ነውና ልክ እንደ ሲጋራና እንደ ጫት ይሄንን ሱስ ለማርካት ወይም ደግሞ ኢሞሽናል ግራቲፊኬሽን ወይም የስሜት እርካታ ለማግኘት የግድ ከግንኙነቱ ውጭ ያለ ሌላ ሰው ጋር እንዲሄዱ ውስጣቸው በጣም ነው የሚገፋቸው። ስለዚህ ይህን ግፊት ለማስታገስ ከግንኙነታቸው ውጭ ያሉ ሰዎችን ማየት ይጀምራሉ ማለት ነው። ሶስተኛው ምክንያት ይሄ ነው። አራተኛው ምክንያት ደግሞ ጭቅጭቅና ለመደማመጥ ካለ ነው። እንግዲህ በተለይ በተፈጥሮ ጭቅጭቅን በጣም የሚጠሉና አቮይድ ማድረግ የሚፈልጉ ወይም ደግሞ ከእንዲህ አይነት ኢንቫይሮንመንት መራቅ የሚፈልጉ ሰዎች አሉና እንዲህ አይነት ሰዎች ትዳራቸው ወይም ደግሞ የፍቅር ግንኙነታቸው ውስጥ በጣም ጭቅጭቅ ካለ እንግዲህ በተደጋጋሚ በተለይ ከሆነ ከዚህ አይነት ኢንቫይሮንመንት ለመራቅ ምንድን ነው የሚያዘጋጁት? ሁለተኛ ችግራቸውን የሚሰማቸው ወይም ደግሞ ከነሱ ጋር ቀስ ብሎ ተነጋግሮ ተደማምጦ ሊግባባ የሚችልን ሰው ወደ መፈለግ ነው የሚሄዱት። ለምሳሌ አንዲት ሴት በትዳሯ ውስጥ በየቀኑ ከባሏ ጋር ጭቅጭቅ ውስጥ የምትገባ ከሆነና ምናልባት ደግሞ በአንጻሩ በስራ ቦታ ወይም ደግሞ ውጭ ሌላ ማንኛውም ቦታ ላይ ችግሯን የሚሰማት ኦር ደግሞ ስታወራ ስሜቷን ሼር የሚያደርጋት የተረጋጋ ወንድ ብታገኝ ወደዛ ወንድ የመሳብና በዛ ወንድ የመማረክ ዕድሏ ከፍ ማለቱ አይቀርም። ስለዚህ የትዳር ወይም ደግሞ የፍቅር ግንኙነት ውስጥ እንኳን ብትሆን ግንኙነቱን ባታፈርስም፣ ነገር ግን ከዚህኛው ጋራ የስሜትና አካላዊ ቅርርቧ እያደገ ሄዶ ወደ መወስለት ወይም ደግሞ በዋና ግንኙነቷ ላይ ቺት ወደ ማድረግ ሊመራት ይችላል። ለወንድም ደግሞ እንደዛው ማለት ነው። ስለዚህ ጭቅጭቅ በጣም በጣም ወሳኝ ጉዳይ ነው። አምስተኛውና ሰዎችን ቺት እንዲያደርጉ የሚገፋቸው በጣም ወሳኝ ምክንያት ደግሞ ምንድነው? በግንኙነት አለመጣጣም ነው። እንግዲህ ይሄንን ብዙ ጊዜ ጥንዶች ወይም ደግሞ ካፕሎች በግልጽ ስለማያወሩበት በጣም ትልቅ ችግር ይመስለኛል። ይሄ ምን ማለታችን ነው? ለምሳሌ በግንኙነት ውስጥ ወይም ደግሞ በትዳር ህይወት ውስጥ ካሉ ጥንዶች መካከል አንደኛው ግንኙነት ማድረግ ሊፈልግ ይችላል። ሜቢ በሳምንት ሊሆን ይችላል፣ በ15 ቀን ወር በወር ዋቴቨር። ሌላኛው አካል ግን ወይም ደግሞ በትዳር ውስጥ ያለ ሌላኛው አካል ግን ግንኙነት የማድረግ ምንም አይነት ፍላጎት ላይኖረው ይችላል። ስለዚህ ይሄ ግንኙነት ማድረግ የሚፈልግ አካል ተፈጥሯዊ ፍላጎት ነውና ይሄን ፍላጎቱን ለማስታገስ ሌሎች አማራጮችን ሊያይ ይችላል። ይሄ በነገራችን ላይ በተለይ ሜሬጅ ካውንስሊንግ ላይ የሚሰሩ ሰዎችን የማውራት እድል ካላችሁ በጣም ቲፒካል ሪዝን ነው ወይም ደግሞ በጣም ዋና ምክንያት ነው። ችግሩ ደግሞ ምንድነው? ስለሚተፋፈሩ በግልጽ አያወሩም እና ሌትሳይ ለምሳሌ ወንዱ ግንኙነት ማድረግ የሚፈልግ ቢሆንና ሴቶች ደግሞ እንግዲህ ግንኙነት ማድረግ የማይፈልጉ ቢሆን ወይም ደግሞ የሚፈልጉት ሜቢ በ2 ወር በ3 ወር ቢሆን ይሄ ወንድ ይህን ፍላጎቱን ለማሳካት እንግዲህ በተለይ ደግሞ እድሉ ካለው ሌሎች የውጭ አማራጮችን ሊያይና በግንኙነቱ ወይም ደግሞ በትዳሩ ላይ ቺት የማድረግ እድል ሊኖረው ይችላል ማለት ነው። አስፋር አስ ፖስብል ወይም ደግሞ በተቻለ መጠን ጥንዶች ግንኙነት ማድረግን በተመለከተ ከቻሉ ስሜት ለስሜት ሳይነጋገሩ መግባባት ነው። አዘርዋይስ ደግሞ በጣም አስፈላጊ ከሆነ በንግግር መግባባት ይጠበቅባቸዋል። ወይም ደግሞ ግንኙነትን በተመለከተ እንዴት ሃንድል ማድረግ እንዳለባቸው በግልጽ መወያየት እንደሚጠበቅባቸው የስነ ልቦና ባለሙያዎች አበክረው ይመክራሉ ማለት ነው። ስድስተኛው ምክንያት ደግሞ በጣም አስገራሚው ምንድነው? ከመነሻውም የፍቅር ወይም ደግሞ የስሜት ትስስር አለመኖሩ ነው። አሁን አንዳንድ ጊዜ አይታችሁ ከሆነ ጥንዶች
እንደተገናኙ በስሜት ክንፍ ይላሉና ኢቭን ለመጠናናት ስሜት ለስሜት ለመናበብና ለመተሳሰር እንኳን ጊዜ እስከማያገኙ ድረስ ማለት ነውና ሜቢ በወራቶች እድሜ ሊጋቡ ይችላሉ። እንግዲህ አሁን እነዚህ ጥንዶች የሚመስላቸው ምንድነው የውብ ፍቅር የምንለው አይነት ወይም ደግሞ በጣም በስሜት የተሞላው ሮማንቲክ ጊዜ ወይም ደግሞ የፍቅር ጊዜ ላይ ስለነበሩ በጣም የሚዋደዱ ዘላለም የማይለያዩ ስሜት ለስሜት በጣም የተዋሃዱ ምናምን ሊመስላቸው ይችላል። ነገር ግን ያቺ ጊዜ ስታልፍ እና ወደ ቀልባቸው መመለስ ሲጀምሩ ምን ማሰብ ይጀምራሉ? የማይተሳሰሩበት ወይም ደግሞ በስሜት የማይዋሃዱባቸው በጣም ብዙ ልዩነቶች እንዳሏቸው መረዳት ይጀምራሉ። ስለዚህ ያን ጊዜ ምን እያለ ይሄዳል? አታችመንታቸው ወይም ደግሞ ትስስራቸው ቀስ በቀስ እየላላና እየተሸረሸረ ይሄዳል ማለት ነው። ቢኮዝ ከመነሻውም የፍቅርና የስሜት ትስስር ስላልነበራቸው ማለት ነው። እንግዲህ በዚህ ጊዜ የጥንዶቹ የፍቅር ስሜት እየወረደ ቢኮዝ ወደ ቀልባቸው እየተመለሱና እየተረጋጉ ስለሚሄዱ የፍቅር ስሜታቸው እየወረደና እየተረጋጋ ይሄዳል። ልዩነታቸውን ማሰብ ይጀምራሉ። ስለዚህ በመሃል አንደኛው አካል ምናልባት ወንዱ ወይም ደግሞ ሴቷ ሌላ ለነሱ ምርጫ የቀረበ ወይም ደግሞ ሊወዱት የሚችል ሰው ቢያገኙ ከውጭ ከዛ ሰው ጋር የፍቅርና ሌሎች አይነት ግንኙነቶችን የመመስረት እድላቸው ከፍተኛ ይሆናል ማለት ነው። አንዳንድ ጊዜ ሰዎች በፍቅር በጣም ክንፍ ሲሉ የሚመከረው ምንድነው? ትንሽ መረጋጋትና ጊዜ መውሰድ ያስፈልጋል። ቢኮዝ የሚዋደዱበት ስሜት የምር ነው ወይም ደግሞ ዘላቂ ነው የሚለውን እንዲሁም ደግሞ ሊያስተሳስራቸው የሚችል ጉዳይ መኖር አለመኖሩን ለማየት እድል ስለሚሰጣቸው ነው እንጂ በችኩል ወይም ደግሞ በጣም በፍጥነት ኢሚዲየትሊ ወደ ኮሚትመንት ወይም ደግሞ ወደ ትዳር የሚገባ ከሆነ አውቶማቲካሊ ተመልሶ ለመውጣትም እንደዛው ፍጥነት ሊኖር ይችላል። በተቻለ መጠን የተረጋጋ የፍቅር ግንኙነትና ረዘም ያለ የፍቅር ጊዜ መውሰድ በስነ ልቦና ባለሙያዎች ይመከራል ማለት ነው። በጥቅሉ ግን እነዚህን ነገሮች ሁል ጊዜ በግንኙነት ውስጥ ካላችሁ ወይም ደግሞ በትዳር ውስጥ ብትሆኑ ኮንሲደር ማድረግና ግንኙነቱን ከነዚህ ምክንያቶች አንጻር መፈተሽና መመዘን ያስፈልጋል ባይ ነኝ። እንግዲህ እንዲህ አይነት መረጃዎችን ያው የገቡበት ገብቼ ሳመጣ እናንተ ደግሞ በምላሹ ሰብስክራይብ፣ ላይክ እና ሼር ብታደርጉ ቆንጆ ይመስለኛል። ሀሳብ አስተያየታችሁን ደግሞ ሁልጊዜ እንደምለው ኮሜንት ሴክሽን ላይ ጻፍ አድርጉልኝ። እንግዲህ በሌላ ጠቃሚ ቪዲዮ ደግሞ ተመልሼ እስክመጣ በያላችሁበት ጊዜያችሁ በሙሉ ያማረና ጥሩ እንዲሆንላችሁ እመኛለሁ። ዛዮን ኢንፎግራፊክ ሾው የዛሬውን በዚህ አብቅቻለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።